ሰላም ጤና ይስጥልኝ። በመካከለኛው ምስራቅ ባለፉት ጥቂት ቀናት የተከሰቱት ሁነቶች የቀጠናውን ብቻ ሳይሆን የዓለምን ፖለቲካዊና ኢኮኖሚያዊ ሚዛን የሳቱ ሆነዋል። እንደ WION ዘገባ ከሆነ የኢራኑ የበላይ መሪ አያቶላ አሊ ካሚኒ መገደላቸውን ተከትሎ ቴህራን የበቀል እርምጃዬ ነው ያለችውንና በሁሉም አቅጣጫዎች ያነጣጠረ ጥቃት መክፈቷን ተከትሎ ቀጠናው የጦር አውድማ ሆኗል። በሳውዲ አረቢያ ዋና ከተማ ሪያድ የሚገኘውና እጅግ ጥብቅ ጥበቃ የሚደረግለት የዲፕሎማቲክ መንደር የኢራን ሰው አልባ አውሮፕላኖች ኢላማ ሆኗል። CNBC እንደዘገበው በትናንትናው ዕለት 2 የኢራን ድሮኖች የአሜሪካን ኤምባሲ ህንፃ በቀጥታ መምታታቸው ተረጋግጧል። ጥቃቱን ተከትሎ በህንፃው ላይ እሳት የተነሳ ሲሆን ፍንዳታው በከተማው ነዋሪዎች ዘንድ ከፍተኛ ድንጋጤን ፈጥሯል። ይህ ጥቃት በሳውዲ ምድር ላይ የሚገኙ የአሜሪካ ጥቅሞች ለኢራን ሚሳኤሎችና ድሮኖች ምን ያህል ቅርብ እንደሆኑ ያሳየ ሲሆን አሜሪካ በሪያድና በጅዳ የሚገኙ ዜጎቿን ባሉበት እንዲቆዩ የአደጋ ጊዜ ማስጠንቀቂያ አውጥታለች። ኢራን የዓለምን ኢኮኖሚ አንገት ለመጭመቅ የያዘችው ትልቁን ካርድ መዛለች። በዘገባው እንደተመላከተው የኢራን ባለስልጣናት በግልጽ እንዳስጠነቀቁት በሆርሙዝ የባህር ሰርጥ በኩል ለማለፍ የሚሞክር ማንኛውም የነዳጅ ጫኝ መርከብ ላይ ጥቃት ይፈጸማል። ለማለፍ እሞክራለሁ የሚል ካለ ይነዳል የሚለው የቴህራን ጠንከር ያለ ማስጠንቀቂያ በተግባር መታየት ጀምሯል። CNBC እንደዘገበው በኳታር የሚገኘው ግዙፍ የጋዝ ማጣሪያ ተቋምና በሳውዲ አረቢያ የሚገኘው የዓለም ትልቁ የነዳጅ ማጣሪያ በኢራን ሚሳኤሎች መመታታቸው የነዳጅ ዋጋ በዓለም ገበያ ላይ በከፍተኛ ሁኔታ እንዲነር አድርጎታል። ይህ ጦርነቱ በወታደራዊ መስክ ብቻ ሳይሆን በዓለም ኢኮኖሚ ላይ ከፍተኛ ቀውስ እየፈጠረ መሆኑን ያሳያል። የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ የሰጡት መግለጫ ደግሞ ጉዳዩን ይበልጥ አሳሳቢ አድርጎታል። ዊትኮፍ ሲገልጹ የኢራን ተደራዳሪዎች 11 የኒውክሌር ቦምቦችን ለመስራት የሚያስችል 60 በመቶ የበለጸገ ዩራኒየም በእጃቸው እንደሚገኝ በልበ ሙሉነት ተናግረዋል። ምንም እንኳ አሜሪካ ባለፈው ሰኔ ወር ባደረገችው ድብደባ የኢራንን የኒውክሌር ተቋማት ማውደሟን ብትገልጽም ኢራን ግን አሁን ይህንን ሚስጥር ይዛ ወደ ኒውክሌር ባለቤትነት ለመሸጋገር አንድ እርምጃ ብቻ እንደሚቀራት ስጋቶች አሉ። ይህ ደግሞ እስራኤል በኢራን ላይ የምትወስደውን እርምጃ ይበልጥ ጠንካራ እንዲሆን ሊያደርገው ይችላል። በዚህ ግጭት ውስጥ የአሜሪካና የእስራኤል አጋሮች አጣብቂኝ ውስጥ ገብተዋል። WION እንደዘገበው እንደ ኳታር እና የተባበሩት አረብ ኤሚሬት ያሉ ሀገራት የኢራን ሚሳኤሎች በየቀኑ እየወረዱባቸው ይገኛል። በሌላ በኩል ደግሞ የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር ሀገራቸው ይህንን ጦርነት እንደማትቀላቀል ማስታወቃቸውን ገልጸዋል። አሜሪካ በበኩሏ የኢራንን የባህር ኃይል ሙሉ በሙሉ ለማጥፋት ዘመቻ የጀመረች ሲሆን እስካሁን የ11 የኢራን የጦር መርከቦች መመታታቸው ተነግሯል። በአጠቃላይ መካከለኛው ምስራቅ አሁን ካለበት ሁኔታ ከመመለሻ መስመር ያለፈ ይመስላል። የኢራን ድፍረት የተሞላባቸው ጥቃቶች፣ የአሜሪካና የእስራኤል የኃይል እርምጃዎች እንዲሁም የቀጠናው ሀገራት መታመስ ዓለምን ወደ ሶስተኛው የዓለም ጦርነት እየገፋት እንደሆነ ብዙዎች ይናገራሉ። በሚቀጥሉት ቀናት የሚኖረው የኃይል ሚዛንና የኢራን የኒውክሌር ሙከራ ጉዳይ የዓለምን ቀጣይ ዕጣ ፈንታ ይወስነዋል። ኢራን የወሰደችው የበቀል እርምጃና በሆርሙዝ የባህር ሰርጥ ላይ ባሳየችው አቋም ዙሪያ የእርሷ አስተያየት ምንድን ነው? አሜሪካስ ጦርነቱን ይበልጥ የማስፋት ፍላጎት አላት ብለው ያስባሉ? ሐሳቦን በኮመንት መስጫው ላይ ያጋሩን። እንደዚህ ያሉ ወቅታዊና ጥልቅ ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በሰላም ቆዩ።